የምትወዱትን ሰው ለማዳን ስትሉ የህይወታችሁን ትልቅ ፍቅር በገዛ እጃችሁ ገድላችሁ ታውቃላችሁ? አዎ፣ አንዳንድ ጊዜ ህይወት አሰቃቂ ምርጫዎችን ታቀርብልናለች። ወይ እናትህን ወደ እስር ቤት ትልካለህ፣ ወይ ደግሞ ለአመታት የታመንክላትን ፍቅረኛህን ያለምንም ምክንያት ትጣላታለህ። አያዝ የተባለ ወጣት አጣብቂኝ ውስጥ የገባው በትክክል በዚህ አሰቃቂ ምርጫ ምክንያት ነበር። ዘምሂሪ የተሰኘው የቱርክ ድራማ የክብደቱ ጥግ ደርሶ አጥንት የሚሰብር እጅግ በጣም ቀዝቃዛው የበረዶ ወቅት ማለት ነው። ነገር ግን በዚህ ታሪክ ውስጥ ከሁሉ በላይ የሚበርደው የአየር ጠባዩ ሳይሆን የሰው ልጅ የልብ ቅዝቃዜ፣ የሀብታሞች ስግብግብነትና ያልተጠበቀ ክህደት ነው። ታሪኩ የሚጀምረው በሁለት ንጹሃን ወጣቶች ነው፣ ፊሩዜ እና አያዝ። ፊሩዜ ውብ፣ ጎበዝና በህግ ትምህርት ታላቅ ደረጃ ለመድረስ የምታልም የህንፃ ሰራተኛ ልጅ ነች። አያዝ ደግሞ በቅንነቱና በታማኝነቱ የፊሩዜ ልብ ሙሉ በሙሉ የተቆጣጠረ ወጣት ነው። የዩኒቨርሲቲ ህይወታቸውን በደስታ እያሳለፉ የወደፊቱን ጊዜ አብረው ለማነጽ አቅደው ነበር። አያዝ ለፊሩዜ ከአይኑ ብሌን በላይ ይንከባከባት ነበር። እስከ ህይወቴ ፍጻሜ ድረስ ካንቺ ጎን አንለያይም ብሎ ቃል ገብቶላት ነበር። ነገር ግን ይህ ውብ ህልም በአንድ ምሽት ወደ አሰቃቂ ህልምነት የተቀየረው አጋጣሚ ተፈጠረ። የፊሩዜ አባት ያሻር ታታሪና ምስኪን ሰራተኛ ነበር። በአንድ ምሽት በሚሰራበት ትልቅ የህንፃ ግንባታ ቦታ ላይ አሰቃቂ አደጋ ይከሰታል። የህንፃው ሊፍት ወይም ኤሌቬተር በመበላሸቱ ምክንያት በርካታ ንጹሃን ሰራተኞች ህይወታቸው ያልፋል። ነገር ግን የህንፃው ባለቤቶች የሆኑት የደሚርካን ቤተሰቦች የራሳቸውን ጥፋትና ቸልተኝነት ለመሸፈን ሲሉ በሙስናና በገንዘብ ኃይል ህጉን አጣመው ጥፋቱን ሙሉ በሙሉ በምስኪኑ ያሻር ላይ ይጭኑበታል። ንጹህ አባት ያሻር የነፍስ ማጥፋት ወንጀል ተለጥፎበት ወደ እስር ቤት ይወረወራል። የፊሩዜ ዓለም ጨለመ። አባቷ ንጹህ እንደሆነ ብታውቅም ሀብታሞቹን ለመፋለም የፍቅረኛዋን የአያዝን እጅ ትፈልግ ነበር። ነገር ግን በዚያች አሰቃቂ ምሽት ምክንያት አያዝ ያለምንም ምክንያት ያለምንም ማብራሪያ ስልኩን ዘግቶ ከህይወት አጠፋ። ፊሩዜ ተስፋ ቆረጠች፣ ልቧ ተሰበረ። ፍቅረኛዋ ቀን በከበዳት ቀን ጥሏት በመጥፋቱ እንዴት እንደሆነ ማሰብ ጀመረች። ነገር ግን እውነቱ ከዚህ እጅግ የከፋ ነበረ። አያዝ ፊሩዜን ጠልቷት አልሄድም። የሀብታሙ ኤርታን ደሚርካን እህት የሆነችው ቤራክ በአያዝ ላይ ከባድ የሆነ ፍቅር ይይዛታል። ቤራክና ጨካኝ ወንድሟ ኤርታን አያዝን ለማንበርከክ ሲሉ የአያዝን እናት በውሸት የነፍስ ግድያ ወንጀል ውስጥ ከተቷት። ኤርታን አያዝን እንዲህ አለው፣ ወይ እናት እስር ቤት እድሜ ልኳን ትበሰብሳለች ወይም ደግሞ እህቴን ቤራክን አግብተህ ትኖራለህ። አያዝ እናቱን ለማዳን ሲል የራሱን ፍቅር፣ ህልምና ደስታ መስዋዕት አደረገ። ልቡ እየደማ ለፊሩዜ ምንም ሳይናገር ከጎኗ ለመራቅ ተገደደ። ዓመታት አለፉ። ፊሩዜ በበቀልና በአባቷ ፍትህ ፍለጋ እሳት ውስጥ አደገች። የህግ ትምህርቷን አጠናቅቃ ስሟን ወደ አቫ በመቀየር አባቷን ወደ እስር ቤት የላከው ኤርታን ደሚርካን ኩባንያ ውስጥ በሚስጥር ተቀጠረች። ፊሩዜ ወደ ተኩላዎቹ ጉድጓድ ውስጥ ገባች። ነገር ግን ኩባንያው ውስጥ በገባችበት መጀመሪያ ቀን ያየችው ነገር ደሟን አቀዘቀዘው። ከዓመታት በፊት ያለምንም ምክንያት ጥሏት የጠፋው ፍቅረኛዋ አያዝ የኤርታን እህት የቤራክ እጮኛ ሆኖ በዚያው ኩባንያ ውስጥ ከፍተኛ ባለስልጣን ሆኖ ይሰራል። ፊሩዜ ለአያዝ የነበራት ፍቅር በአንድ አፍታ ወደ ከባድ ጥላቻ ተቀየረ። አሁን በአንድ ጣሪያ አራት አደገኛ ልቦች ተገናኝተዋል። አንደኛ
ኤርታን ጨካኝ ሰው የፊሩዜን ውበት አይቶ እሷን ለማግኘት አደገኛ ወረብ መዘርጋት ጀመረ። ሁለተኛ አያዝ በዚያ ኩባንያ ውስጥ ሲያያት በጣም ደነገጠ። እሷን ከኤርታን ጨካኝ እጅ ለማዳን በሚስጥር ይከታተላታል። ነገር ግን እናቷ አሁንም በኤርታን እጅ ውስጥ ስለሆነች እውነቱን ሊነግራት አልቻለም። ሶስተኛ ቤራክ በአያዝ አእምሮ ውስጥ አሁንም ሌላ ሴት እንዳለች ስለምታውቅ በቅናት የታወረች የወንድሟ አሻንጉሊት ነች። አራተኛ ፊሩዜ በአንድ በኩል የአባቷን ንጽህና ለማስመስከር ማስረጃ ታሰባስባለች። በሌላ በኩል ደግሞ በአያዝ ላይ ያላት ቁጣና የተደበቀ ፍቅር ለመቋቋም ታገላለች። አያዝ እና ፊሩዜ በየቀኑ በአይነ ቁራኛ ይተያያሉ። ፊሩዜ ለምን ጣልከኝ ብላ በቁጣ ስትጠይቀው ፈልጋለች። አያዝ ደግሞ ላስጥልሽ ነው የሄድኩት አሁንም ወድሻለሁ ብሎ ሊጮህ ይፈልጋል። ነገር ግን ዝምታቸው ከቃላት በላይ ያቃጥላቸዋል። ዘምሄሪ የፍቅር ድራማ ብቻ አይደለም፣ የገንዘብ ኃይል፣ የቤተሰብ መስዋዕትነትና የእውነት ትግል ነው። ፊሩዜ አባቷን ከእስር ቤት ማስፈታት ትችል ይሆን? አያዝስ እናቱን ከኤርታን መረብ አውጥቶ ለፊሩዜ እውነቱን ያስረዳት ይሆን? ወይስ የኤርታን ክፉ ሴራ የሁሉንም ሕይወት ያጠፋዋል? የቱንም ያህል የበረዶ ወራት ወይም ዘምሄሪ ቢረዝምና ቢበርድ በእውነትና በፍቅር ላይ የተገነባ ጽናት በመጨረሻ የጸደይ ብርሃን ማየቱ አይቀርም። የእናንተስ ፍርድ ለምንድን ነው? አያዝ እናቱን ለማዳን ሲል ፊሩዜ መተው ነበረበት ወይስ እውነቱን ወዲያውኑ መንገር ነበረበት? በኮሜንት ሀሳባችሁን ጻፉልን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።